ሰላም ፋሚሊዎቻችን፣ ዛሬ የማሳያችሁ የ110 የሎንሲኒ የቺኮች ሞተር ነው። ይህን የፈታሁበት ምክንያት ደግሞ ነዳጅ በሰጣችሁት ቁጥር አያፍንም፣ ሞተሩ ይሄዳል ነው። እንደምታዩት የሸራ መደርደሪያ ሲሆን እሱ ላይ ችግር ካለው እናያለን። እንደምታዩት ይህ መደርደሪያ ከሌሎቹ ሞተር ስለሚለይ አውቶማቲክም ስለሆነ ስለሚያስቸግር ቼክ ማድረግ ትችላላችሁ፣ እዚህ እያያችሁ ማለት ነው። አሁን ስገጥሞ አሳያችኋለሁ፣ ላይቭ ላይ እመታችሁ መከታተል ትችላላችሁ። ጥያቄ ማስተያየትም ካለ በዛ ጥያቄን እንፈታዋለን ችግሩን። እንደምታዩት ፈትቼዋለሁ። ሸራም ተደርቦ ነው የተገጠመለት። ያው እንደምታዩት አዲስ ሸራ መጥቶልኛል። እሱን ደግሞ ቅድም እንደነገርኳችሁ አዲስ ሸራ ስገጥም ላይቭ ላይ ያሳያችኋለሁ። አሁን ላይቭ ላይ ገብቻለሁ። መታችሁ ማየትም ወይም መማር ትችላላችሁ። እንደምታዩት አዲስ ሸራ ነው። ከመጀመሪያው አንፃር ያው ያልተበላ ይመስለኝ፣ መጀመሪያው ግን ተበልቷል ያስታውቃል እጅ ላይ። እንደምታዩት እንደ 150ው ይለያል ከ150ው ቅድም ነገርኳችሁ። ይሄኛው አውቶማቲክ ስለሆነ በራሱ ሰዓት በሰጣችሁ ነዳጅ ልክ ስለሚሄድ አውቶማቲክ ስለሆነ ስለሚያስቸግር በጥንቃቄ ነው የምንገጥመው። እንደምታዩት የራሱ ስፕሪንግ ቦታ አለው። ስፕሪንጎቹን 4 ፍሪ ሲሆን እነሱንም አንዳንድ እናስገባለን። እነሱን ካላስገባን ፍሪ ሲሆን ወይም ማርሹ ስለማይገባልን የራሱ ቶፕ አለው። እሱን መቅጠም ብቻ ነው፣ ምንም የሚያስቸግር ነገር የለም። ቀደም የፈታናትን ፌርሞ ወይም ማፈኛዋን እንገጥማታለን፣ ምክንያቱም እንዳይወጣብን ይረዳል። ግዴታ በትግል መሆን የለበትም። ራሱ ስለሚጫን ሌላ ድርብ ነገር ከገባ ስለሚያስቸግረን ሊሰበርም ስለሚችል ግዴታ አዲስ ፍሪ መግዛት ይኖርባቸዋል። አሁን ላይቭ ላይ ነኝ፣ መታችሁ መከታተል ትችላላችሁ። ይመቻችሁ።